ትራምፕ ትልቁን ድልድይ መቱ። ኢማኑኤል ማክሮንና የትራምፕ ፍጥጫ። ጤና ይስጥልኝ ክቡራን እና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ኖቲፊኬሽን እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቱን መጫን አትዘንጉ። ወደ መረጃዎች ስናቀና በቀዳሚነት የምናየው አሜሪካ በመካከለኛው ምስራቅ ግዙፍ የተባለውን ድልድይ መታች። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ከአሜሪካ ጋር ተስማምታ ካልተደራደረች ድሮ ወደ ነበረችበት የድንጋይ ዘመን እቀይራታለሁ ብለው በዛቱ በአንድ ቀን ውስጥ ትልቁን የኢራን መሰረተ ልማት በቴህራን የሚገኘውን ካራጂ ቢ1 ድልድይ መትተዋል። አሜሪካና እስራኤል ከዚህ በፊት ያልመቱትን መሰረተ ልማት እየመቱ ነው። ይህ ድልድይ በቅርብ ጊዜ አልቆ አገልግሎት እየሰጠ ያለ ሲሆን ይህ ድልድይ የኢራን የቴክኖሎጂ ምጥቀት የታየበት ነው ተብሏል። ዶናልድ ጄ ትራምፕ ይህ የኢራን ድልድይ ከተመታ በኋላ ስኬት ያሉትን ይህን የድልድይ መመታት በሶሻል ሚዲያ ይህ ድልድይ ዳግም አገልግሎት እንዳይሰጥ ተደርጎ ወድሟል ብለዋል። አክሲዮስ የዜና ወኪል እንደገለጸው አሜሪካ ይህን ድልድይ የመታችው ኢራን ድልድዩን የጦር መሳሪያዎችን እንዲሁም ተጨማሪ የሰውና ሌሎች ሎጂስቲኮችን ለማጓጓዝ ስለምትጠቀምበት ነው ብለዋል። ከዚህ ጥቃት ጋር ተያይዞ 8 ሰዎች ሞተዋል፣ 96 ሰዎች ቆስለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በድርድሩ ካልተስማማች አሁንም በከፍተኛ ሁኔታ የኢራን መሰረተ ልማቶች እናወድማለን ብለዋል። በአንድ ሀገር ላይ ያሉ መሰረተ ልማቶች በጦርነት ሽፋን መምታት በዓለም አቀፍ ሕግ የጦር ወንጀል እንደሆነ እየታወቀ የአሜሪካው ዶናልድ ጄ ትራምፕ ግን አሁንም እንቀጥላለን ማለታቸው አሳሳቢ ሆኗል። የኢራን የውጭ ጉዳይ ሚኒስትር የኢራንን መሰረተ ልማቶች መምታት እኛን አያንበረክከንም፣ ይህንንም ከጦርነት በኋላ እንሰራዋለን ብለዋል። ኢራንም ለዚህ ውድመት አሜሪካ ትልቅ አጸፋዊ እርምጃ ይጠብቃታል ብላለች። አሜሪካ ከዚህ ጦርነት በኋላ አሁን እንዳለችበት ከፍታ አትቀጥልም ብለዋል። گزارش بودیم دوباره اینجا رو زدن. شرایط خیلی به هم ریخته است. پشت سر هم داره انفجار میشه. آمار شهدا خیلی زیاده. نزدیک 50 نفر تا الان شهید شدن. همچنان بمبای عمل نشده هم داره کار میکنه. We're going to hit them extremely hard over the next 2 to 3 weeks. We're going to bring them back to the Stone Ages where they belong. It's quite bad.
that this comes one day after the president made that national address to Americans, and it appears that not only is he trying to use deterrence in order to force Iran's hand, but he's also trying to project strength to the American public. Our White House correspondent Kimberly Halkett live in Washington. Kimberly, many thanks indeed. በቀጣይ የምናየው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢማኑኤል ማክሮን በሚስታቸው ማሸማቀቁ ነው። ዶናልድ ጄ ትራምፕ ባደረጉት ንግግር እንዲህ አሉ። የፈረንሳይን ፕሬዝዳንት ኢማኑኤል ማክሮን ወደ ባህረ ሰላጤው መርከቦች እንዲልክ ጠየቅኩት። እርሱም አያይ ዶናልድ ትራምፕ ይህን ማድረግ አልችልም። ይህን የማደርገው ጦርነቱን እንደምናሸንፍ ስናቅ ወይም ጦርነቱ ሲያልቅ ነው። ይህ ጦርነት የኛ ጦርነት አይደለም እንዳላቸው ገልጸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የፈረንሳይ አቋም ደስ እንዳላላቸውና የወደቀ አቋም እንደሆነ ገልጸዋል። ቀጥለውም ኢማኑኤል ማክሮን በሚስታቸው ጥቃት የሚደርስባቸው ሰው ናቸው። አሁንም በዚህ ሰዓት ሚስታቸው በጥፊ መታቸው ገና አላገገሙም ሲሉ የተሰበሰበውን ሰው አስቀውታል። ዶናልድ ጄ ትራምፕ ኢማኑኤል ማክሮን የጠየኩት ምን እንደሚል ለማወቅ ነው እንጂ እኛ የሰሜን አትላንቲክ የጦር ቃል ኪዳን ወይም ኔቶን አንፈልግም፣ አያስፈልጉንም ብለዋል። አሁን ላይ በደቡብ ኮሪያ ከሚስታቸው ጋር ጉብኝት እያደረጉ የሚገኙት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በእርስዎና በሚስቶ ላይ ቀልደዋል፣ አሹፈዋል፣ እርስዎ ምን ይላሉ ተብለው ሲጠየቁ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በፕሬዝዳንቱ ንግግር እጅግ ማዘናቸውና በሚስታቸው ላይ መቀለዱ ከታላቋ አገር አሜሪካ ፕሬዝዳንት እንደማይጠበቅ ገልጸዋል። እኔም እንደሱ ወርጄ ለእርሱ መልስ አልሰጥም፣ አስፈላጊ አይደለም ብለዋል። ኢማኑኤል ማክሮን ይህም ቢልም በፈረንሳይ ባለስልጣናት ግን ከፍተኛ ቁጣን ቀስቅሷል። አንድ ባለስልጣን ለፍራንስ 24 በሰጠው ገለጻ በኢራን ስንት ሚሊዮን ህዝብ ችግር ላይ ወድቆ ዓለም እየተጨነቀችበት ሌላ ጦርነት ቀስቃሽና በሌላ ሰው ሚስት ላይ የሚቀልዱ ግድ የለሽ መሪ ግን በታላቋ አገር አሜሪካ ውስጥ አለ ብለዋል። ትራምፕ ይህን ማድረግ አልነበረባቸውም ብለዋል። አያይዘውም ኢራን በአሜሪካ የጦር ሰፈሮች ላይ ያደረገችው የጦርነት ጥቃትና ዶናልድ ጄ ትራምፕ በ3 ቀን እጨርሰዋለሁ ያለውን ጦርነት ኢራን ለወራት አራዝማ ከፍተኛ ቅጣት እየቀጣቻቸው መሆኑን ተከትሎ ፕሬዝዳንቱ አሁን ደንግጠዋል። የሚያደርጉትን አያውቁም። ለዚህ ነው አሁን ከእርሳቸው የማይጠበቅ ነገር ያደረጉት ብለዋል። በመጨረሻም ኢራን አሜሪካን እንደዚህ ነው እንደ መታቻቸው ብለዋል። I call up France, Macron, whose wife treats him extremely badly. He's still recovering from the right to the jaw. And I say, Emmanuel, would love to have some help. If you could you please send ships immediately? No. We cannot do that, Donald. We can do that after the war is won. French President Emmanuel Macron hit out at Donald Trump for undermining the Western military alliance NATO by casting doubts over Washington's commitment to the alliance, hours after the U.S. president earlier said he was absolutely considering withdrawing America from the alliance. Trump, while addressing the gathering at Easter lunch event at White House on Wednesday, mocked the French president and said, "I called up France, Macron, whose wife treats him extremely badly, and he's still recovering from the right to the jaw." I call up France, Macron, whose wife treats him extremely badly, and still recovering from the right to the jaw. And I say, Emmanuel, we'd love to have some help in the Gulf, even though we're setting records and knocking out bad people and knocking out ballistic missiles. We'd love to have some help. If you could you please send ships immediately? No. We cannot do that, Donald. We can do that after the war is won. I said, no, I don't need after the war is won, Emmanuel. Many of them said, we'll be there after the war is completed. Emmanuel Macron said Donald Trump's comments about his marriage were neither elegant nor up to standard.
Macron's remarks came after Trump publicly rebuked France following the U.S. being denied access to French airspace. Speaking in South Korea alongside his wife, Brigitte Macron, Macron described Trump's remarks as neither elegant nor up to standard. Quote, "So, I am not going to respond to them. They do not merit a response," AFP quoted Macron as telling reporters. The U.S. president was referring to a May 2025 news video that appeared to show Brigitte Macron shoving the French president's face on a trip to Vietnam, which Macron later rejected as part of a disinformation campaign. At the time, Macron denied any domestic dispute with his wife, saying that they were joking, as we often do. Trump's comments about the French president's marriage sparked outrage in France, with politicians, including a Macron critic, angry about the comments. "Honestly, it's not up to par," said Yael Braun-Pivet, president of France's lower house of parliament. Quote, "We are currently discussing the future of the world. Right now in Iran, this is having consequences for the lives of millions of people. People are dying on the battlefield, and we have a president who is laughing, who is mocking others," she told France Info. We're doing really well as a country. We're teaching people how to live in safety. We're over in Iran, we're sort of pretty much winding that up. Have to take a few more hits. We want to make sure we don't ever allow them to have a nuclear weapon because ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። ጤና ይስጥልን።